ዛሬም የሚገርም ቀን አሳልፍ ያለው ሁላችንን ስለምትወዱት ቪዲዮ ላይክ እና ሼር በማድረግ ጀምሩ። ወዳችኋለሁ። አየር ላይ እንዲህ አልቀየራትም ዶሮዋን። ላይክ አድርጉ ብሏቸዋል። ቪዲዮ ላይክ አድርጉ። እሺ ስፖርቱ ተገባለት ይላል። ደግሞ እኮ ሰውነቷ የቦዲ ቢልደር ነው። አይታል ቸስት ምናምን ሽንኩርቱ ተከተፈ። እሺ ምን ልከውኝ ነው ዛሬ? ዶሮዋ ግን ወፍ ነው የምታክለው። ሻት ጀለሲው በቻይንኛ ምን እያላችሁ እንደሆነ ግን ታውቃላችሁ ሴቶች? ዶሮ መስራት ሳይቀር እችላለሁ፣ እንዴት እኔ ትዳር አጣለው ነው እያለ ያለው። እኔ እኮ አንተ ግን ያግባ አያግባ ለማላውቀው ሰውዬ ትዳር አፈላልጋ ምን አይነት ሳይኮ ነኝ ግን? ያውን አቨሬጅ 80% ኢትዮጵያ ማን ነው አዲስ አበባ ውስጥ ካሉ ሴቶች የተሻለ ሙያ እንደሆነ እኔ መሰከርለታለሁ። መቋደሻ ራሱ አረሳም ነው። ዛሬ እናትየዋን ከነ ልጆቿን አይታል። እንቁላል ደግሞ በጁስ መፍጫ ውስጥ ይደረግልሻል። መጥ ተጨምቆ ምናምን እኮ ነው የሚሰራው። ይታ እርጎ እኮ ሳይ በቃ ዴሊቨሪ ነው ትዝ የሚለኝ። ሙያ እኮ አንቺ ጋር ነው የቀረው አትይ? እሺ አሁን እንትን ሊለው ነው ይሄ ሊያጥበው ነው አይደለ? ዶሮ ግን ይሄ ሁሉ ፕሮሰስ እንዳለው እማላውቀው ነው። ያው ምንድነው የምትባለው? ብዙ ነገሩ ለካ ይወጣል። አሁን ይሄ ስትበለው ራሱ ያለው ስሜት አይታል። እርጎ ውስጥ እኮ ነው የከተተው። በስመ አብ እኔ ገብቶኛል አሁን እንዴት እንደሚሆን። እዚህ KKFC ፍራይድ ቺክን እንደሚያበሉ አቤት! ግማሹን ዶሮ ወጥ ታረጋዋለህ፣ ግማሹን ደግሞ ፍራይድ ታረጋዋለህ። ምን ትፈልጋለህ? በቃ ላይፍ እንደዚህ ካልሆነ እንዴት? እኔ አሁን አንተ የበላው ምግብ አንድ ቀን በልቼው በሞት ሁሉ አይቆጨኝም። ትንሽ አረረብህ ልበል ግን ካሜራ ይሆናል እንጂ አንተ ሙያ ምንም አይወጣለትም። በቃ እሺ አሁን ማዮኔዝ ነው በእንቁላሉ ማዮኔዝ ነው የሰራው። አንተ ጀለስ እኮ በገጠር ማስክ ማለት ነው እየኖረ ያለው ሌግዠሪ ላይፍ፣ ግን ገጠር ምናምን እያለ ታክሲ ይነፋል። አንተ አሁን እኛ ከተማ እዚህ የቀጠነ ሽሮ ከውሃ የቀጠነ ሽሮ እየበላን ግን እኔ ሙድሽ ላይ ተመችቶኛል። ሙድሽ ይመችሽ ብራዘር።